እንደሰጡኛል። አንደኛው አግባት ነው፣ ሁለተኛው ደግሞ ግደላት። አብነት አብዳል እንዴ? ጤነኛ አይደለም። ትሰምኛለሽ? እንደዛ የሚባል ነገር የለም። ማንም እንደዛ ያደርግም። ተረጋጋ። ምን እየሰራ ነው ያለው? እንዴ ምን ሆነሻል? የሆነ ነገር ካልተሳካልሽ ሌላ አማራጭ መሞከር ነው። በቃ ካልሆነ አልሆነም ነው። በዚህ ሰዓት እዚህ ቆመሽ ተመሳሳይ ጥያቄ መጠየቅ እንዳንቺ ልምድ ካለው ተንኮለኛ የሚጠበቅ አይደል? ይኸውልህ የዚህ ጋር ማለባበሱ ምናምን ተወው። አንተ እኮ ወንድ ልጅ ነህ። ሴት ክፍል ውስጥ ምን እያረክ ነው እያልኩ ነው። እንግዲህ የተሻለውን መንገድ መሞከርሽ ነው። እንግዲያውስ አትጨነቂ። እኔ እዚህ ያለሁት አንቺ እንደምትመጪ ስለማውቅ፣ ግን ደግሞ በተቃራኒው ባለቤትሽ አቶ አለም ልጅቷ እንድትጠበቅ ጥብቅ ትዕዛዝ አስተላልፏል። እና ከኔ ነው የምትጠብቃት? ወይኔ መቃጠል፣ ወይኔ መንደድ፣ ወይኔ መንገብገብ። ያንገብገብሽ የሚያንገበግ ውርደቷን ተከናንባ ተመልሳለች። በደረቅ ሌሊት ከህብስት ክፍል ገብታ አፍና ጨፍልቃ ለመግደል የገባችው ክፋትና ረመኔ እስከ ጥግ የተዋረሳት ይፍቱ ውርደቷን ተከናንባ በአምላክ ተዋርዳ ተመልሳለች። ይፍቱ ጨለለች፣ ጨርቋን ጥላ አበደች። እቅዷ እየከሸፈ እሱም በአምላክ ንቁ ጠባቂነት። ህብስት ዛሬም ድጋሜ ታድጓታል። ይፍቱ ዛሬም በድጋሜ እቅዷ ከሽፏል። ራሷ በደፋችው ወርዳ የነቦጨችው ይፍቱ ዛሬ ደግሞ በተኛችበት እኔው አፍናታለሁ ስትል ሰበር ሰካ እያለች ቀጭቋ እያለች በደረቅ ሌሊት ስትሄድ ደረቅ ፍጥጥ አድርጎ ያስቀራት ምንድን ነው? ማን ነው ከህብስት ጎን ያለው? ሁልጊዜ ከተንኮለኞች ፊት የሚቆም ደግ ጠባቂ በአምላክ የእህቱን ተንኮል እስከ ጥግ የሚያውቀው በአምላክ እሱ ቀድሞ ሂዶ እቅዷን አክሽፎባታል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ህብስት ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ወይዘሮ ይፍቱ እንግዲህ ተዋርዳለች ዛሬም በድጋሚ። በትናንትናው ምዕራፍም እንዳየነው በደፋችሁ ውሃ ሰበር ሰካ እግሯ ተገንጥሎ እንደታረደ ዶሮ ተገነጣጥላ አገኛታለሁ እያለች እቀጭቋ እያደረገች ስትራመድ ወርዳ የተዘረፈጠችው ወርዳ የተዘረረችው ይፍቱ ዛሬም በዚያ ቂም እልክና ተንኮል ተሞልቶባት ትቢትና እልክ ተላብሳ ወደ ህብስት ክፍል ስትከንፍ ሄደችው ይፍቱ አሁንም ያየችው ማመን አቅቷታል። ከህብስት ጎን ከአጠገቧ የማይጠፋው ከተንኮል ወጥመዷ የሚጠብቃት እቅዷን የሚያከሽፍባት የገዛ ወንድሟ በአምላክ አለላት። ይፍቱ ጨርቋን ጣለች፣ ጨለለች፣ አበደች፣ ተቃጠለች፣ ደሟ ገነፈለ፣ ጨጓራዋ ጭሰ፣ ቆሽቶ አረረ። በአምላክና በአብነት መተጋገዝ የይፍቱና የአቶ አለም እቅድ ገደል እየገባ ነው። ህብስት ነፃነቷ እስከሚታወጅ፣ ጤናዋ እስከሚመለስ፣ ንብረቷ በእጇ እስከሚገባ ከነዚህ አደገኛ ሰው በላ አውሬዎች ለብር ብለው የገዛ ልጁን አሳልፎ ከመሸጥና ከመግደል ወደኋላ የሚለው አቶ አለም ውርደቱን ተከናንቦ ቀስ እያል እየገዘገዝን ወርውረን እንጥለዋለን እንጂ በጉልበትና በማንቧረቅ ከሱ ጋር መጋፈጥ ከባድ ነው። ወይ አግባት ወይ ግደላት የሚባል ትዕዛዝ ተሰጥቶኛል ሲል እንግዲህ አብነት ከአቶ አለም የተአዘዘውን ትዕዛዝ ተናግረዋል። ህብስትም እየሰማችው ማመን አቅቷታል። የገዛ አባቷ ከመጉዳትና ከመግደል ወደኋላ እንደማይል ጠንቅቃ ብታውቅም አብነት አግባት ወይ ግደላት የሚል ትዕዛዝ ተሰጥቶታል። ካገባትም ንብረቱን ወደ እሷ ዞሮ በኋላም ወደ አቶ አለም ካዞረለት በኋላ በአምላክን ደግሞ አብነትን እንዲገለው ታዟል። ይህ የተወሳሰበ ወንጀል እሱ አብነት አንድ የመጣለት ሀሳብ እንደዚህ እያል ነገሮችን እያውሰበሰብ አቶ አለም ቢያንስ እየሰራበት ነው። በጊዜ ሂደት ይስተካከላል፣ እንዳሰብኩትና እንዳቀድኩት እቅድ ይሳካል ብሎ እንዲዘናጋ ነው እንጂ ችላችልና አካል ነው ጉዳዩን አሳልፎ ለሌላ ሰጥቶ እንዳንከታተለውና ስለ ሁኔታው እንዳናውቅ ነው የሚያደርገን በማለት እንግዲህ በሶስታቸውም አብነት ህብስትና በአምላክ ውሳኔ ላይ ደርሰዋል። በየትም ሆኖ በየትም እኔ ጨክኝ አልገልሽም፣ እንዴትም ብያገባሻለሁ ማመሳሰልና መመሳሰል ማስመሰል አለብን። ከዛ ነገሮችን ጊዜ ወስደን እነሱ ንብረቱ እንዳያገኙ አንቺን ቢወድሽ አደጋ እንዳይወድቅ አድርገን እናሸንፋቸዋለን በማለት እቅድ አውጥተዋል። ህብስት ጭራሽ አብነትን በአምላክ እንዲገለው ታዟል የሚለውን ነገር ስትሰማ መግቢያ ቀዳዳው ጠፍቷታል። ይፍቱ አሁንም እቅዷን እየዘረጋች ነው። ህብስትን ብቻዋን ስታገኝ እሷን አጥብቃ መግደልና መውጋት ወይም መጉዳት ትፈልጋለች። አቶ አለም ግን እየተለሳለሰ በስራ ጫና ላይ ተወጥሬ አንቺን ችላ ብዬሻለሁ እያለ እንደ መልካም እንደ ተምሳሌት አባት ጠጋ ጠጋ የሚለው ቀን እስከሚወጣለትና ንብረቱ በእጁ እስከሚገባ ድረስ ነው። የአባትነት ስሙን ለስሙ ይዞ እሱ ግን የልጁን ጉድጓድ የሚቆፍር ጨካኙ አረመኔ አቶ አለም የእሱ ውርደት መቼ ነው የሚቀበለው?
ወይዘሮ ይፍቱ እስከወደቀችበት ተነስታ ከህመሟ ሳታገግም ህብስትን ለመጉዳት ቀን ጧት የምትለፋው ሁልጊዜ ከክፋትና ከተንኮል የማትወጣው እቅዷ ገደል እየገባባት እሷ ራሱ ሰው ገላለሁ ብላ ራሷ ድፍት ልትል ነው። እሱም ጨጓራዋ ጭስ ቆሽቷል፣ ደሟ ትንክትክ እያለ ነው። የዘረጋችው ወጥመድ ውሃ ስትደፋ ራሷ ወርዳ ተንቦጨጨችበት። ያጠመደችው ወጥመድ በደረቅ ሌሊት ለማፈን ስትሄድ አይኗ ፍጥጥ ጥርሷ ግልጥ ብሎ ከሽፎ ተመለሰች። ለዘመናት ስትመግባትና ስትቀልባት የነበረው መርዝም ሳይሳካላት ቀርቶ በታፈሰ እቅድና በማምላክ እገዛ እዚህ ደርሰዋል። አሁንም ቁማ ስለሄደች ጨጓራቸው ጭስ አንጀታቸው ርር እያሉ አይናችን እያየ እንደኛ እኩል ልትሆን ነው፣ ንብረታችን ልትወስድ ነው፣ እኛ እንገላታለን ስትል እሷ ልትገል ነው እያሉ እንቅልፍ ያጡት ሁለቱ ባልና ሚስት የእንጀራ እናትና ጨካኙ አባት ውርደቱን የሚከናነቡበት ቀን ሩቅ አይሆንም። እናንተስ እንዴት አገኛችሁት? በአምላክ በስተመጨረሻ ህብስት ከእሷ ድብን ያለ ፍቅር እንደያዘው ጠንቅቃ አወቀች። አንተን አገባለው ለድራማው ለማስመሰል ስትል እሱ ግን የእውነት መስሎ ሲናደድ ተረድቼዋለሁ። በአምላክ በጣም ያፈቅረኛል። ነገሩ ለእኔ ያስቦ ነው። ፍቅሩን በውስጡ ቀብሮ እኔን ለመጠበቅ ነው። አባቴ ከኔ ጋር የተጠጋ ሰው ከኔ ጋር የቀረበ ሰውን መጉዳትና ማጥፋት ይፈልጋል። ምክንያቱም በሱ ፍላጎትና በሱ እቅድ እንደማይሄዱ ጠንቅቆ ስለሚያውቅ በአምላክም አንቺን ይጎዱብኛል በማለት ነው ፍቅሩን በፍቅሩ ልቡ ድፍን አድርጎ የያዘው። እኔ የምቀልድበት ጠንቅቄ ስለማቅ ነው ህብስትዬ። አንቺ ግን በብልሃትነትሽ የእሱን ስሜት ተረድተሽዋል። ግን ምን ታረጊዋለሽ? እኔ እሷ ከምትጎዳ እኔ በፍቅር ብጎዳ እመርጣለሁ በማለት ደብቆት ነው ሲል እንግዲህ አብነት በይፋ ነግሯታል። የሚገርመው ነገር አቶ አብነትም ከባድ ጭንቀት ነው ያለው። እሱም ይህን ጉዳይ ካሳካ በኋላ አቶ አብነትም እንዲወገድ ለበአምላክ ታዟል። የሚያሳዝነው ነገር የሰው ንብረት ያለፉበትን ያልደከሙበትን እንበላለን፣ እናጥምዳለን፣ እናፍሳለን ሲሉ እነሱ ባልና ሚስቶቹ ተደራርበው ወደ መቀመቅ ወደ እስር ቤት ወይም ወደ መቃብር የሚወርዱበት አጋጣሚ ይፈጠራል የሚል ተስፋ አለን በአምላክ በህብስትና በአብነት እቅድ። እጅግ የሚገርመውና የሚያሳዝነው ነገር ሁልጊዜ ህብስት እንድትጎዳና እንድትሰበር እንድትሰቃይ ወድቃ እንድትቀር እንዳትድን የምትመኘው ወይዘሮ ይፍቱ፣ እሷ ግን በዘረጋችው ወጥመድ ራሷ ስትወድቅበት ምን ያህል ስብርብር እንዳለች አይተናል። እና አንዳንድ ጊዜ ሰው የዘራውን ነው የሚያጭደው። ሰው ስንዴ ዘርቶ ገብስ አይጠብቅም፣ ገብስ ተዘርቶ ጤፍ አይጠብቅም። እና ሁሉም የእጁን ያገኛል። ይዘገያል እንጂ እውነት መፈንዳቱ ሀቅ መገለጡ አይቀርም። የይፍቱ ስራ ሊጋለጥ ነው። በአምላክና ህብስት መጨረሻ ሰርጋቸው መቼ ነው? ለእውነትና ንብረትን ለማስመለስ ህብስትን እድሜዋን ለመጨመር ክፋታቸውን ለማስቆም አብነትና ህብስት ሊጋቡ ነው። መጨረሻው አጓጊና ልብ አንጠልጣይ ነው። ህብስትና ወይዘሮ ይፍቱ ተፋጠዋል። ከአብነት መሸሽ ከኔ መጥፋት አትችይም፣ ያው በአምላክ የለም ያንቺ ጠባቂ፣ ከእንቅልፍሽ ስነሳ የሚንከባከብሽ በየሄድሽበት የሚከተልሽ ከመቼው ተጠንቅቆ ይዘልቅሻል። አሁን አንቺና እኔ ተፋጠናል፣ ነይ እንገናኝ በማለት እንግዲህ ከፊቷ ተገትራባታለች። ታፍስ ካልደረሰችላት ወረዴ ከግድግዳ ጋር አጋጭታ ወይ መሬት ላይ ወርውራ ልትጎዳትና ልትገላት ትችላለች። ሁልጊዜ ከክፋት የማትወጣው ወይዘሮ ይፍቱ የእሷስ መጨረሻ ምንድን ነው? አቶ አለምስ ለንብረት ሲንሰፈሰፍ ለአንድ ልጁ ያልሆነ ለማን ይሆናል? ሁለቱም እበላለሁ ብለው ሊበሉ ነው።